ሰላም ሰላም፣ ጤና ይስጥልኝ በያላችሁበት ሰላምታ ይድረስ። ዛሬ የማቀርብላችሁ ሀሳብ እንግዲህ ሙያን ፓሽን ማድረግ ወይም ደግሞ ሙያን ውስጣዊ ማድረግ ምን ያህል በውስጣችን እንደሚሰርጽ እና ለሌሎቹ ምን ያህል ተቆርቋሪ እንደሚያደርገን ወይም ደግሞ እንደምንቆረቆር እንደሚያመላክት ላጋራችሁ ፈለጉ። እንግዲህ የአንድ መምህር ታሪክ ወስጄ ነው ዛሬ የማጋራችሁ። ይህ መምህር ሀገር አሜሪካ ቴክሳስ ተብላ በምትጠራ ግዛት ልጆችን የሚያስተምር ወይም ደግሞ ተማሪዎችን የሚያስተምር የነበረ አስተማሪ ነው። እንግዲህ ይህ አስተማሪ አት ኤንድ ኦፍ ዘ ዴት የሚጠብቀው ምንድን ነው? ሁሉም ተማሪዎቹ እንዲያነቡለት ይፈልጋል፣ ወይም ደግሞ የንባብ ክህሎታቸው ጥሩ እንዲሆን ወይም ደግሞ በጣም የተሻለ የንባብ ክህሎት እንዲኖራቸው ይፈልጋል። እንዲሁም በስታንዳርድ ደረጃ የንባብ ክህሎታቸው የተሻለ እንዲሆን ይፈልጋል። ነገር ግን ከተማሪዎች መካከል የተወሰኑ ተማሪዎች የማንበብ ክህሎታቸው በሚፈልገው መንገድ ወይም ደግሞ በሚጠብቀው ልክ ሳያገኝ ይቀራል። በዚህም ጊዜ መምህሩ እጅግ በጣም አምሮ ያለቅሳል እና ምንድን ነው ተብሎ በሚጠየቅበት ጊዜ ልጆቹ ወይም ደግሞ ያስተማራቸው ተማሪዎች በሚፈልገው ልክ በተቀመጠው ስታንዳርድ ልክ ማንበብ ሳይችሉ ሲቀሩ እጅግ በጣም እንዳሳዘነው እና እጅግ በጣም ውስጡን እንደነካው ወይም ደግሞ ብሬክ እንዳደረገው ይገልጻል። ይሄ ምንድነው? ሙያን በጣም ፓሽን ስናደርገው ወይም ደግሞ ሙያን በጣም ከውስጣችን ስንቀበለው የሚያመላክት ነገር ነው። እንግዲህ ምናልባት እኛስ በሀገራችን ያለን አስተማሪዎች የምናስተምራቸው ወይም ደግሞ ያስተማርናቸው ተማሪዎቻችን ፊደል በአግባቡ ሳይለዩ ሲቀሩ እንዲሁም ፊደል በአግባቡ ሳይለዩ መቅረት ብቻ አይደለም፣ ኢቨን የአንደኛና የመካከለኛ ደረጃ ተማሪ ሆነው ማንበብ ላይ ችግር ሲያጋጥማቸው ምን ያህል ውስጣችን ፊል እንደሚያደርግ ሁላችንም በዚህ ሙያ ዘርፍ የተሰማራን ሰዎች ራሳችንን እንድንፈትሽ ያቀረብላችሁ ቪዲዮ ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።